ቲዲኤፍ ቀጥል እስኪ ሞጣ እንዴት ነህ? ሰላም ሴት ነው ጤና ይስጥልኝ ሴት ነኝ ጥያቄ ልጠይቅህ ነበር ጥያቄ ምንድነው ከቲዲኤፍ ቲፒኤልኤፍ ማለት እኮ እንደተበተነ ዱቄት ነው አሁን ምንም ለውጥ አያመጣም ጠፍቷል እና አንቺ ለምን ቲዲኤፍ ብለሽ መጣሽ ታዲያ እኔ እኮ ቲዲኤፍ ማለት እኮ የትግራይ እንጂ የቲፒኤልኤፍ አይደለም አይ ትግሬው ያራዳል እኔ ትግሬ ግደል በእውነት ትግሬ ግደል ትግሬ በምን ያህል ደረጃ አማራን በልጦት እንደሄደ ቲዲኤፍ the same thing shit ቲፒኤልኤፍ ህወሓትና ቲዲኤፍ አንድ ነው አሁን ይልቅ ይኸውልሽ ጀግኖች ናቸው እነ ደብረጽዮን እነዚህ ድንጋይ ራስ ለዚያ ታላቅ ህዝብ በእውነት እና አሉላ በተፈጠሩበት ምድር ላይ ኢትዮጵያዊነታቸውን እንኳን ሌላ ሰንደቁን የቀየረው እኮ ምንም ጠላት ቢሆን ዮሐንስ ይባላል አንገቱን የተቆረጠ ሰውዬ በተፈጠረበት ምድር ላይ ደንቆሮ ደብረጽዮን ያንን ትልቅ ህዝብ ገደል ይዘውት ገቡ እነዚህ ጨርቅ የተደረገላቸው ጀነራል ለሚሉ ድመት ፊቶች ያን የመሰለ እስኪ ትግርኛን ተመልከቱት በእውነት ዘፈኑ አይታችኋል አንኮ ልዩ እኮ ይህን ህዝብ አሸፍተው ልቡን ከኢትዮጵያዊነት እንዲወጣ እንዲገነጠል ያደረጉት ለዚህ ነው አንቺን ተሳስታችኋል ቲዲኤፍን አፍርሱት ቲዲኤፍ ማርተሳሳትን አይደል ስሙን ነው ያልኩት ስሙን ነው ትግራይ ዲፈር ፎርስ ነው ገባኝ አልገባሽም አንቺ ከኢትዮጵያዊነት እየተነጠላችሁ ነው ቲዲኤፍ ማለት የአንድ ሀገር ለምሳሌ አይዲኤፍ ኢዝራኤል ዲፌንስ ፎርስ ማለት ነው አንድ ሀገር ወደ ሀገርነት ሲሄድ ያለውን የራሱን ሃይማኖት ያቆማል ለምሳሌ አቡነ ሰላማ የኦሮሞዎች ይሄ ነገር ወደ ምን እየሄዳችሁ ቲዲኤፍ ትግራይ ዲፌንስ ማለት ትግራይ ሀገሩን አለች ማለት we have to believe we have to accept that